ወደ ተመልካቾች ሁለተኛው በፍትሐ ብሔር ሕጉ አንቀጽ 830 ላይ በተደነገገው መሰረት ለወራሽነት መሟላት ያለበት ቅድመ ሁኔታ ለወራሽነት ያልተገባ ወይም አንወርዚነስ አለመሆን ሲሆን አንድ ሰው ለመውረስ ያልተገባ ሰው ነው የሚባለው ሟቹን ወይም የሟቹን ወደ ታች የሚቆጠሩ ተወላጆች ወይም ወደ ላይ ከሚቆጠሩ ወላጆች አንዱን ወይም የሟቹን ባል ወይም ሚስት አስቦ በመግደል የተፈረደበት ከሆነ ወይም ለመግደል የሞከረ ከሆነ ከእነዚህ ሰዎች መካከል አንዱን በሐሰት በመወንጀል ወይም በሐሰት በመመስከር የሞት ፍርድ ወይም ከ10 ዓመት የበለጠ ጽኑ እስራት ቅጣትን ለማስከተል የሚያሰጋ ሆኖ የተቀጣ እንደሆነ ስለመሆኑ በፍትሐ ብሔር ሕጉ አንቀጽ 838 ላይ ተደንግጎ ይገኛል። ነገር ግን ወንጀሉ የተደረገው አውራሹ ከሞተ በኋላ ከሆነ መብቱን የሚያሳጣ እንዳልሆነ በፍትሐ ብሔር ሕጉ አንቀጽ 839 ላይ ተደንግጎ ይገኛል። በተጨማሪም በፍትሐ ብሔር ሕጉ አንቀጽ 840 ላይ በተደነገገው መሰረት የሟቹን የሰውነት ሁኔታ ምክንያት በማድረግ አውራሹ ከመሞቱ በፊት በአሉት 3 ወራት ውስጥ ኑዛዜ እንዲያደርግ እንዲለውጥ ወይም እንዳይለውጥ ወይም እንዳይሽር ከከለከለ አስቦ ያለሟች ፍቃድ የሟቹን የመጨረሻ ኑዛዜ ያበላሸ ወይም እንዳይገኝ ያደረገ ያጠፋ ወይም በማወቅ በሐሰት ኑዛዜ ተጠቀመ እንደሆነ የወራሽነት መብቱን ያሳጣዋል። በፍትሐ ብሔር ሕጉ አንቀጽ 841 ላይ እንደተደነገገው ሟች ግልጽ በሆነ ጽሑፍ ለወራሽነት ያልተገባ የሆነውን ወራሽ ይቅርታ አድርጎለት ያሳወቀ ከሆነ ወይም ሟች ኑዛዜውን ያደረገው ለወራሽነት ያልተገባ የሚደረገው ድርጊት ከተፈጸመ በኋላ ሆኖ የድርጊቱን ፈጻሚ ወራሽ የኑዛዜ ተጠቃሚ ካደረገው ወራሹ የመውረስ መብቱን አያጣም በማለት በአንቀጽ 841 ላይ ተደንግጎ ይገኛል። ውድና የተከበራችሁ አድማጮች አብራችሁ የቆየሁት ከኢትዮ ኔትወርክ ዩቲዩብ ቻናል አህመድ እንድሪስ ነበርኩኝ። እናንተም አብራችሁ ስለቆያችሁ በቻናሉ ስም ያመሰገንኩኝ። ሐሳብ አስተያየት ካላችሁም ከስር በኮሜንት ሴክሽን ላይ እንድታካፍሉኝ ያስታውስኩኝ። በሌላ ጠቃሚ ጉዳይ ዳግም እስክንገናኝ መልካም ጊዜን በመመኘት ተሰናበትኩኝ።